ጤና ይስጥልኝ ውድ ኢትዮጵያውያን ወገኖቼ እንደምን ሰነበታችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኛ በጣም ደህና ነን። ክብሩ ይስፋ። እንዴት ሰነበታችሁ? ተጠፋፋን አይደለ? አዎ እንግዲህ ያው እንደምታውቁት ህይወት ታሯሩጣለች እና በዛ ምክንያት በስራ ምክንያት በየሳምንቱ መገኘት አልችልም እንደምታውቁት እና በዛ ምክንያት ነው የጠፋሁት። አለሁ ያው አልፎ እከታተላለሁ ሚዲያውን እና ዛሬ ደግሞ እስቲ ስለምን ላጫውታችሁ። አንድ ክፉ ነገር ሰማሁ ባለፈው ሳምንት። ይሄ የኤሌክትሪክ መኪና እንሸጥላችኋለን ብለው ብዙ ወገኖቻችን ከባድ ጉዳት እንደደረሰባቸውና ታዋቂ አርቲስቶቻችንም ደግሞ በዚህ ነገር ውስጥ እጃቸው አለበት ተብሎ ተሰባስበው ወደ ወህኒ መግባታቸውን ሰምቼ በእውነቱ እጅግ በጣም አዝኛለሁ እና በአንድ በኩል ምንድነው ያሳዘነኝ ነገር እነዚህ ታላላቅ አርቲስቶች እውነቱን ለመናገር በዚህ ጉዳይ ውስጥ ተሳታፊ ናቸው ተሳታፊ አይደለም የሚለውን ነገር እኔ በዚህ ጉዳይ ላይ ምላሽም ለመስጠትም አይደለም። ነገር ግን በጣም የምናከብራቸው በተለይ ደግሞ እነሱን ሳይሆን ግለሰቦቹን ብቻ ሳይሆን ሙያ የአርት ሙያ በጣም ለሚያከብር ሰው እንደዚህ ታላላቅ ጉምቱ የተባሉ አርቲስቶች በዚህ ደረጃ ወርደው ወህኒ መግባታቸው በጣም አሳዝኖኛል እና ለዚህ ነገር መፈጠር ምክንያት የሆኑ ወንጀለኛ ሰዎች እውነቱ በጣም የሚያሳዝን ጉዳይ ነው እና ከዚህ በፊት የዛሬ 15 ዓመት አካባቢ እንደዛሬው እንደዚህ በዩቲዩብ እና በቲክታክ ምናምን ሚዲያዎች በጣም ባልተስፋፉበት ጊዜ ተደጋጋሚ መልእክቶች በጽሁፍ አስተላልፌ ነበር በዚህ በመኪና ሽያጭ ዙሪያ ማለት ነው እና በሚገርማችሁ ኢትዮጵያውያን ወገኖቼ እነዚህ መኪና እናስመጣለን መኪና እንሸጣለን ብለው ሀገር ውስጥ የአስመጪ ላይሰንስ ያወጡ ሰዎች ላይሰንሱን ሲያወጡ እዛው ጋር ደግሞ የፕሮፌሽናል የሌባ ሰርቲፊኬት አብረው የሚያወጡ ይመስለኛል። ኦልሞስት በሙሉ መኪና ነጋዴዎች የተባሉ በሀገር ውስጥ የሚንቀሳቀሱ 90% በመቶ አጭበርባሪና ሌቦች ናቸው። እኔ ፐርሰናሊ ስለደረሰብኝ ነው እና ጊዜው ኦልሞስት አሁን 15-20 ዓመት በፊት ይሆናል። እንደዚህ ደም እንባ ላባችንን አንጠፍጥፈን ያፈራነው ንብረት በቁጭ በሉ በቃ ተገምጠን ሜዳ ላይ የቀረን ሰዎች ማአት ነው እና እነዚህ መኪና አስመጪ የተባሉ ሰዎች እኔ መንግስት ላይሰንሱን ሲሰጣቸው ጥናት መደረግ ነበረበት። በእውነት ነው የምላችሁ። እኔ አሁን ማቃቸው ያስመጪ በዛን ጊዜ ከነበሩት መካከል ለምሳሌ ጊዮን ኢንተርናሽናል የመኪና አስመጪ ብሎ ፍራንክፈርት ሄድኳርተሩን ፍራንክፈርት አድርጎ የነበረ አንድ አቶ አለሙ ታደሰ የሚባል ሰውዬ እሱን መጥቀስ ይችላሉ። በመቶዎች የሚቆጠሩ ሰዎችን የዘረፈው ከዛ ውስጥ አንዱ ሰለባ ከሆኑት ውስጥ አንዱ ነኝ እና አስታውሳቸው ፍቅሬ የተባለ በሚሊዮኖች የሚቆጠሩ ገንዘቦችን እንደዚሁ በመኪና ሽያጭ ዙሪያ ሙልጭ አድርጎ ዘርፎ መጨረሻ ላይ ጠፍቶ አሜሪካን ሀገር ነው ያለው እና ብዙ ናቸው በጣም ብዙ ናቸው በሌብነት ስራ ላይ ተሰማርተው መኪና እናስመጣለን መጀመሪያ ላይ ማኖ 1-2 መኪና እንትን ይሉና ከዛ በኋላ በቃ አለቀ ዱካቸውን አትይዘውም እና መንግስት የመኪና አስመጪነት ላይሰንስ ሲሰጥ በጣም ከፍተኛ የሆነ ማጣራትና 100% እርግጠኛ እነዚህ ሰዎች ለሙያቸው ተገዢ መሆናቸው ሳይጣራ ላይሰንስ እንዳያገኙ ብዙ አቤቱታዎች ቀርበዋል። ብዙ ጉምሩክ አካባቢ የተመላለስን ያልተደረገ ነገር የለምና
አልተቋረጠም ማለት ነው ይሄ የዘረፋ ስራ በዚህ በመኪና ዙሪያ እና በጣም በጣም የሚያሳዝን ብዙ ራሳቸውን ያጠፉ ሰዎች ያጋጥመኛል። እና አንድ ጊዜ አንድ ስሙን አሁን አላስታውሰውም በዚህ በአቶ አለሙ ታደሰ በሚባለው በጊዮን ኢንተርናሽናል በሚል ላይሰንስ መኪና ሲያስመጣ የነበረ ሰውዬ በዛን ጊዜ ቪታራ የሚባሉ መኪኖች በጣም በጣም ሀገር ውስጥ ይፈለጉ ነበርና የእናትና የአባቱን የቤት ካርታ አስይዞ ከባንክ ተበድሮ ነው ገንዘብ የላከለት ለዚህ ሰውዬ እና መጨረሻ ላይ ወደ ክስ ሂደት ተሄዶ ነበረ። የሚገርማችሁ ነገር እኔም ራሴ እዚህ ጀርመን ሀገር ፍራንክፈርት ጣቢያ ከስሼው ነበር ይህንን ግለሰብ አቶ አለሙ ታደሰ የሚባለውን እና ነገር ግን መረጃ ላቀርብ አልቻልኩም እና 4 ስታር ያለው ጀነራል የፖሊስ ጀነራል ጋር ሁሉ ሰዎች ያስገብተውኝ ገንዘብ እንዴት እንደተላለፈ እነዚህም ተበደሉ የተባሉ ሰዎች የተወሰኑ የስም ዝርዝሮችን ከሀገር ቤት ይዤ መጥቼ ነበርና ማቅረብ አልቻልኩም። ምክንያቱም ምንድነው እነዚህ ሰዎች ገንዘብ እንዲተላለፍላቸው የሚፈልጉት በጣም በረቀቀ ዘዴ ነው። በረቀቀ ዘዴ ለምሳሌ አንዳንድ ጊዜ ሐዋላ የሚባል ሲስተም ይጠቀማሉ። የራሳቸው ኔትወርክ አላቸው እና ገንዘቡን እዛ ከቤተሰብ ወይም ከመሳሰሉ ነገሮች በብር ይወስዳሉ። ከዛ በኋላ እንዲያዟዙሮ በቃ ምንም ዱካቸው እንዳይገኝ ነው የሌብነት ስራ የሚሰሩት እና በዛን ጊዜ ወደ ክስ ከሄድነው ሰዎች መካከል ምንም ማስረጃ ማቅረብ አልቻለም። በዚህ ምክንያት ፍራንክፈርት የሚገኘው የፖሊሱ አዛዥ እንደውም የጀርመንን ሕግ በመጣስ እናንተም ራሳችሁ በወንጀል ትጠየቃላችሁ ተብለን ከፍርድ ቤት ሁሉ የተባረርንበት ሁኔታ አለ እና በጣም ብዙ ሰዎች ናቸው በዚህ በመኪና ዙሪያ የተዘረፉ ሰዎች እና ፍራንክፈርት አካባቢ አንድ የልብስ ሱቅ ያላት እህት አለች ጊሹ የምትባል ምናልባት በዛ አካባቢ እሷም አንዷ ሰለባ ነበረች። በዛን ጊዜ ሊስት አውጥቼ ነበር የተዘረፉ ሰዎች እና እንደ ቁራ 2 ዓመት እንደ ቁራ ስንጮህ ምንም የሚሰማን አላገኘንም። አዲስ አበባም ሄደን እንደዚሁ ብዙ ሙከራ አድርገን ምንም መጨረሻ ያው ገንዘባችን ተበልቶ ቀረ። ብዙዎቹ እብድ ሆነው ሜዳ ላይ የቀሩ ሰዎች አሉ። ያ ያልኳችሁ የቤተሰቦቹን ንብረት ሸጦ ወደ 8 ቪታራ መኪና ይላክልኛል ብሎ ሲጠብቅ የነበረው ሰው ተበልቶ አሁን በህይወት ይኑር አይኑር አላቅም። የእንትን አካባቢ ሰው ነው እዚህ ገነት ሆቴል አካባቢ የነበረ ሰው ነው እና ብዙ ሰዎች ነው በዚህ በመኪና ሽያጭ ዙሪያ የተበሉ ሰዎች እና ከ15 ዓመት በኋላ ደግሞ እንደዚህ አይነት ዜና መስማት በእውነቱ በጣም ይዘገንናል። ምክንያቱም እኔ የደረሰብኝን ስለማቅ ነው። ከምኖርበት ስቱትጋርት ከሚባለው አካባቢ ቀዬን ለቅቄ ምንም መጠለያ ቦታ ሳይኖረኝ 2 ዓመት በሰዎች ቤት እያደርኩ እየተንከራተትኩ 2 ዓመት በሽማግሌ ሽምግልና እና ቢስትሮ አቢሲኒያ እና አቶ አባይ የሚባሉ ሰዎች የቤተ ክርስቲያን ሰዎች በሙሉ ሽማግሌ ሆነው ይሄን ጉዳይ ለመፍታት ምንም አልተቻለም። ምክንያቱም እነዚህ መኪና አስመጪንን ብለው እንትን የሚሉ ሰዎች አስበውበት አቅደው ስለሚሰሩ ዱካቸው እንኳን ምንም አይነት ዱካ እንዳይገኝ አድርገው ነው እንደዚህ ዘረፋ የሚያካሂዱት እና በዚህ ጉዳይ ላይ መንግስት ጠበቅ ያለ ላይሰንሱን ሲሰጥ መኪና አስመጪነት ላይሰንስ ሲሰጣቸው 100% ለስራው ታማኝ መሆናቸው ሳይረጋገጥ ዋስትና ሳይኖር ባይደረግ ጥሩ ነው። ምክንያቱም ብዙ ሺህ ኢትዮጵያውያኖች አሁን እነዚህ የዚህ የኤምቴክ የሚባለው ካምፓኒ ከሺህ ምናምን ሰዎች በላይ ነው አሁን ተጎድተው እያሉ ያሉት። አትሊስት እነሱ በመንግስት ደረጃ ፋይላቸው ተይዞ አትሊስት ገንዘባቸው ይመለስ አይመለስ የሚለው በጥያቄ ምልክት ላይ ቢሆንም አትሊስት እነሱ እንኳን ሰሚ አግኝተዋል። እኛ እኮ በመቶዎች በሺዎች የምንቆጠር ሰዎች ዱቲ ሆነን ተበልተን በቃ ለእግዚአብሔር ብዙ አይምሯችን ብዙ ተጎድቷል። ብዙ ጊዜያችን ባክኗል በዚህ ጉዳይ ላይ እና
የበሉት የዘረፉ ሰዎችንም አንዳንዴ እዚሁ አውሮፓ ውስጥ እናያቸዋለን። ምንም እንዳልሰራ ጺማቸውን ተለጫቸው ቤተክርስቲያን ውስጥ እንዲሁም ይሄ አቶ አለሙ የሚባለው ሰውዬ ኤምባሲ ውስጥ አንዳንድ ቦታ ላይ እንደውም ሌላ የዘረፋ ሙከራዎች ሁሉ እያደረገ ነው በሚገርማችሁ ነገር። እና የዛሬ 2 ዓመት አካባቢ እንደዚህ በአንድ ሚዲያ ላይ ወጥቼ ለማጋለጥ ሞክሬ ነበር። እባካችሁ ኢትዮጵያን ተጠንቀቁ ከዚህ ሰውዬ፣ ይሄ ሰውዬ እንደዚህ አይነት ወንጀሎች የሰራ ብዙ ኢትዮጵያውያንን ያቆሰለ የዘረፈ ሌባ ነው ብዬ በአንድ ሚዲያ ላይ ገብቼ ተናግሬ ነበር። እና ምንጊዜም እስክንሞት መቃብር ውስጥ እስክንገባ ድረስ የማንረሳው ዝርፊያን የተካሄደብን። እኛ አሁን ምንም ፋይልም የለንም። እንዳልኳችሁ በጀርመን 4 ስታር ጀነራል የፍራንክፈርት የፖሊስ አዛዥ እዛ ቀርብ ያለው እና ይሄም ሰውዬ እንደዚሁ አቶ አለሙ የሚባለውም ሰውዬ አንድ ጆኒ የሚባል የኪሊማንጃሮ ሬስቶራንት ፍራንክፈርት የኪሊማንጃሮ ሬስቶራንት ባለቤት ወንድም እንደዚሁ 20,000 ዩሮ አጩሎት እሱ ከሶት እዛ ክስ ቦታ ላይ እኔም ምስክር ሆኜ ቀርቤ ነበር። እና መጨረሻ ላይ እንዳልኳችሁ የጀርመን መንግስት የፈረደው ፍርድ ምንድን ነው? ማስረጃ ማቅረብ አልቻለም። አብዛኛውን ነገር ገንዘቡን የሚቀበለው እንዳልኳችሁ እንደዚህ ፌስ ቱ ፌስ ካሽ አይቀበልም። ሌላ ሲስተሞች አሉ። ሐዋላ ሰራተኛ ነው። በዚህ አድርግ በዚህ ሆስተስ ለገሌ ለዚች ሆስተስ ይሄን ያህል ብር ይሰጥልኝ፣ ለገሌ ለዚህ ለፓይለቱ ይሄን ያህል ብር ይሰጥልኝ በዚህ በኩል እና ምንም ዱካውን እንዳታገኝ አድርጎ ነው እኛም ጉዴ ይሰራል። እና እነዚህ ሌቦች በጣም ፕሮፌሽናል ናቸው። በጣም አቅደው ካርታ ሰርተው ልክ ወደ ጦር ሜዳ እንደሚሄድ ወታደር ካርታ ሰርተው ነው ይህንን ማጭበርበር የሚሰሩት። እና የተበላችሁ ወገኖቼ የእናንተ ቁስል እኔ ውስጥ አለ። በጣም ነው ማዝ ነው። እና ዋን ቲንግ ማወቅ ያለባችሁ እኔ አሁን ይህንን ቪዲዮ የሰራሁበት ዋናው ምክንያት በወቅቱ አወሶ ዲፕረስድ በጣም ተጎድቼ ነበር። በጣም ያታለለኝ ሰውዬ ዋናው የዚህ ቆስቋሽ የሆነውን ሰውዬ ታሪክ አሁን ምንም መናገር ጥቅሙም የለውም። ግን አወዝ የራሴ የሆነ ድርጅት ነበረኝ። ያ ድርጅቴ ሁሉ ገደል ገባ። ብዙ ነገሮች ነው የተበላሹብኝ በዚህ በመኪና ማጭበርበር ጉዳይና ተስፋ ቆርጣችሁ ይሄ ገንዘብ ተበልቻለሁና ከዚህ በኋላ ህይወት በቃ ዋጋ የለውም ብላችሁ እንዳትሉ። እውነቴን ነው የምላችሁ። ገንዘብ በተወሰነ ጊዜ ሊሄዳችሁ ይችላል፣ ካጠገባችሁ ብን ብሎ ሊጠፋ ይችላል። ነገር ግን ተስፋ አትቁረጡ። እንደገና ልትነሱ ትችላላችሁ። ተስፋ ካልቆረጣችሁ፣ ራሳችሁን በብስጭት እንትን ካላላችሁ፣ ሲዩሳይድ ካላደረጋችሁ፣ በእግዚአብሔር አምላክ ትምክህት ካደረጋችሁ ገንዘብ እንደገና ይመልሳል። ወንድማችን ወርቁ አይተነው ለእኔ አሁን ትልቁ አርአያዬ ወርቁ አይተነው እኔ ፐርሰናሊ በሚዲያ እንደናንተው እንትን ከማለቴ የዘለለ ሌላ እውቀት የለኝም። ግን ዲስ ጋይ 8 ዓመት ሙሉ በህወሓት ጊዜ ጨለማ እስር ቤት ውስጥ የነበረ ሰው 8 ዓመት ሙሉ አስባችሁታል? ስለ እስር ቤት ምናልባት በሚቀጥለው ጊዜ አንድ ቪዲዮ ሰራላችኋል። እኔ 1 ወር ታስሬ አውቃለሁ በኢትዮጵያ ፖሊስ ጣቢያ ውስጥ እና በዛ 1 ወር በታሰርኩበት ጊዜ በቃ ቶታል ኮላፕስ አድርጌ ጠቅላላ ጤናዬ ሁሉ ተቃውሶ ከዛ በኋላ እናቴ ከዛ ከሀገር እንደወጣ አደረገች ማለት ነው። እስር ቤት እያንዳንዷ ቀን እጅግ ፈታኝ እጅግ ከባድ እንትን ናት እስር ቤት ማለት እና 8 ዓመት ጨለማ ውስጥ የታሰረ ሰው አይምሮ ሳይበላሽ አካሉ ሳይበላሽ ከዛ ከእስር ቤት ወጥቶ ነው እንግዲህ ቢሊዮነር ሆኖ እችን ዓለም ሲያንቀጠቅጥ ነበር። እንግዲህ ከዚህ በላይ የመንፈስ ጥንካሬ ሰው ሊኖር ይችላል? አይችልም። ስለዚህ እንደነሱ አይነት ሰዎችን
በአርአያነት ውሰዱ ወገኖች፣ አትሰበሩ። በርግጥ አሳዛኝ ነው። በአሁኑ ጊዜ እንኳን አይደለም በሚሊዮኖች የሚቆጠር ገንዘብ በመቶ ሺዎች እንኳን የሚቆጠር ገንዘብ ላግኝ ቢባል ከየት ይመጣል? ኢትስ ኢምፖሲብል፣ ማይቻል ነገር። አሁን በኢትዮጵያ ባለው ነባራዊ ሁኔታ እንደገና እንደዚህ አይነት ገንዘብ ሜክ ለማድረግ ይቻላል ወይ? ላይቻል ይችላል። ከባድ ነገር ነው። ነገር ግን ይሄ ስለሆነ ይሄ አደጋ ስለደረሰብኝ ብላችሁ ተስፋ አትቁረጡ እና ወደ እግዚአብሔር ተስፋ አድርጉ። ቱ ቢ ኦነስት እናንተ ጋር ያለው ቁስል የተዘረፋችሁ ላባችሁን ጠብ አድርጋችሁ ሰርታችሁ ያከማቻችሁት ያጠራቀማችሁት ገንዘብ በአጭበርባሪዎች የተበላችሁ ወንድሞቼ የእናንተ ቁስል እኔ ውስጥ አለ። በጣም አዝናለሁ እና ይሄ ነገር ስለተፈጠረ ግን ራሳችሁን ዳውን አታድርጉ። በቃ ሁልጊዜ ኪፕ ኮንታክት ዊዝ ጋድ፣ እግዚአብሔር ይመልሰዋል እና የኢዮብን በመጽሐፍ ቅዱስ ውስጥ ያለው የኢዮብ ወንድማችንን ታሪክም እንደዚሁ አስቡ። ኢዮብ ሀብታም ነበረ። ከዛ በኋላ ሰይጣን በምቀኝነት ከእግዚአብሔር ጋር እንዴት አድርጎ ሊያጣላው እንደሞከረ፣ ሀብት ንብረቱ፣ ልጆቹ ሁሉ እንዴት አድርጎ እንደተጎዳ፣ በኋላ ደግሞ እግዚአብሔር እንዴት አድርጎ እንደካሰው ይህንን የምታውቁት ነው። ስለዚህ በዚህ በወንጀለኞች እነዚህ አጥፊዎች እግዚአብሔር በእውነት ነው የምላችሁ እንደው ምን አይነት ቅጣት እንደሚጠብቃቸው አላውቅም። አንድ ቀን ከገቡበት ቦታ ተገብቶ ፍትህ መምጣቷ አይቀርም እና ይህን ለማለት ነው ወንድሞቼ። ተስፋ አትቁረጡ። ገንዘባችሁን እግዚአብሔር እጥፍ አድርጎ እንዲመልስላችሁ እመኛለሁ። በተረፈ ደግሞ ያለ አግባብ ከጉዳዩ ጋራ ንክኪ አላቸው በሚል ለታሰሩ ወገኖቼ ደግሞ መጽናናቱንና ብርታቱን እንዲሰጣቸው እግዚአብሔር ደግሞ የዚህን የፍትህ ሂደቱን በተቃና ሁኔታ እንዲያደርግላቸው እመኛለሁ። ወደ ነበሩበት ቦታ እንዲመለሱ ባለማወቅ የሰሩት ከሆነ እግዚአብሔር መፍትሄ እንዲያበጅላቸው የሁል ጊዜ ጸሎቴ ነው። እንግዲህ ይሄ ነው ወገኖቼ። እነዚህ በሰው ንብረት ለመክበር የሞከሩ ወንድሞች ምንም አይሰራም። የሰው ሀቅን ይዘህ በሰላም ልትኖር አችልም ወንድሜ እና ይሄን መልእክት ይሄን ቪዲዮ የምትመለከት ከሆነ በተቻለ መጠን የዘረፍከውን ገንዘብ የዘረፋችሁትን ገንዘብ ለወንጀለኞቹ ነው ይህን ማስተላልፈው በአፋጣኝ እንድትመልሱና ይቅርታ እንድትጠይቁ ለማሳሰብ ወዳለሁ። ይህ ካላደረጋችሁ ግን አንድ ቀን በፍትህ መድረክ ቆማችሁ ተዋርዳችሁ ህሊናችሁም እንደዚሁ ተዋርዶ ቤተሰቦቻችሁንም አዋርዳችሁ እንደምትያዙ አልጠራጠርም እና ይሄንን ለማለት ነው ውድ ወገኖቼ። እንግዲህ ሳምንቱ የሚቀጥለውን ሳምንት ደግሞ እግዚአብሔር በሰላም እንዲያሳልፍላችሁ ለሁላችሁም ለኢትዮጵያውያኖች እመኛለሁ። አሜን።